አገራችን እንዴት ነው ያማረባት! በአላህ አዲስ አበባ ሆናለች። ማሻአላ ተባረከ ረህማን። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ሀሊማ ተከታታዮች እንዴት ናቸው? ተኔ ጋር አለሁላችሁ አልሐምዱሊላህ። እንደምታዩት አዲስ አበባ ሸብረቅ ብላለች። የምር በጣም ነው ደስ ያለኝ። ማለቴ ሁለት ስሜት ነው የተሰማኝ። አንደኛው ይሄ ሌላ ሀገር የምናየው እንደዚህ ከተማ አምሮ የእግረኛ መንገድ የመኪና መንገድ ለብቻው በቃ በቃ ሁሉም ነገር ማለት ነው በጣም ነው የሚያምረው እና አልሐምዱሊላህ የሚያስብላል። አላህ በቃ ማለቴ አዲስ አበባ ብቻ ሳይሆን ሁሉም ኢትዮጵያ ምድር ሁሉ እንደዚህ ውብ ቢሆን በጣም ነው የሚያምረው። አንደኛው ደግሞ አገራችን ያለው ሁኔታ አሁን ላይ አብሶ በአማራ ክልል ያለው ጦርነት እርስ በርስ ጦርነቱ ምናምን ሁለት ስሜት ነው አለ አይደል? ግን ይህም ደግሞ ስራ ነው አይደለ? እንደዚህ ተቀይሮ ማየት እንግዲህ አዲስ አበባን የሚያውቃት ያውቃታል። ያኔ ሙሉውን ባናቀው አዲስ አበባን መቼም መርካቶ ምናምን ያለውን ቆሻሻ ምናምን እናውቃለን ብዬ አስባለሁና እንደዚህ ውብ ሆኖ ቆንጆ ሆኖ በቃ አላልን ይሄ ኢትዮጵያ ነው እንዴ ይሄ አዲስ አበባ ነው እንዴ እስከምንደመም ድረስ ለካ የሰው ልጅ ተሰራ ምንም ማድረግ ይችላል። ምንድነው ተቆሻሻ አንስቶ እንደዚህ ውብ ማድረግ እንደሚቻል እንትን ማሳያ ነው። ሁለተኛ ሀገራችን እንደዚህ ኮና ማየት አምሮባት ማየት ያስደስታል። በቃ እንትን ላይቶች እንኳን ማለት ነው አስባችሁታል? በሌላ ሀገር የምናየው በቃ እንጃ እኔ በጣም ነው ደስ ያለኝ። ብቻ አላህ ሱብሃነሁ ወተዓላ ሀገራችንን አላህ ሰላም ያድርግልን፣ ሰላሙን ያንጣልን፣ አንድነቱን ያንጣልን። አስባችሁታል? በጦርነት ውስጥ ሆነን በዚህ ስርኩቻ ሆነን እንደዚህ አባይን የመሰለ ገድበን ተጨረስን። እንደዚህ ከተማን የሞተን ከተማ ታስባልን፣ ህይወት ተዘራንበት። አንድ ሆኖ አንድ ልብ አንድ እጅ ለእጅ ተያይዘን ብንሰራ ኢትዮጵያ የት እንደምትደርስ አሰብኩት ማለት ነው። እና አላህ አንድነትን ያንጣልን፣ ጦርነትን ያረቅልን፣ የኑሮ ውድነትን ጦርነት ይቆም የኑሮ ውድነትም ይቆማል ብዬ አስባለሁኝ። እና ለመሳሪያ እርስ በርስ ለመገዳደያ የምናወጣውን ገንዘብ አላህ ለሀገራችን የምናሳድግበት። ኢትዮጵያ ትልቅ ናት፣ እንደ ስሟ ትልቅ አድርገናት። ልክ አዲስ አበባ ላይ የታየው ለውጥ እንደዚህ የሞተን ከተማ አበባ ታስመሰልን ሌላው ጋር መስራትም አያቀተም ብዬ አስባለሁና ፈጣሪ አንድነትን ይስጠን፣ መተሳሰብን፣ ቡድንነትን ታይሆን ዘረኝነት ጥንብ ናት። ዘረኝነት ራስ ወዳድነት የትም አያደርሰንም። መከፋፈል የትም አያደርሰንም። ወዴታችን እንጂ ወደ ላይ አያወጣንም። ግን አንድ ትንሆን በአንድ ልብ ትንሰራ እጅ ለእጅ ትያያዙ አገር እንደ አገር ያምራል ማለት ነው። ምክንያቱም አሁን በእንደዚህ አይነት መለያየት ውስጥ ግማሹ አንደኛውን እየተቸት ባለበት ሁኔታ ደስ ትላልቅ ብሎኬቶች ተሰርተው ታለቁ። ነገ አላህ ብሎ ፈጣሪ ረብል ዓለሚን አንድ አድርጎ ሀገራችንን ደግሞ አንድ ላይ ሆኖ ቢሰራ አገር ምን ያክል ለውጥ ላይ እንደምትደርስ ምን ያክል በቃ ኢትዮጵያ ትልቅ ሀገር ናት። ብዙ የሚሰራ ነገሮች አሏት። ወጣት ያለባት አብዛኛው 110 ሚሊዮን ህዝብ ያለባት ሀገር ከዛ ውስጥ ግን ግማሽ ፐርሰንት ወጣት ያለባት ሀገር ናት። የወጣት ኤነርጂ ያለባት ገና ጉልበቱ ሰርቶ ያልደከመ ያለባት ሀገር ናትና ይሄን ጉልበት ተይዞ ኢትዮጵያ አታድግም ብዬ አላስብም። ግን ለሁሉም ነገር መነሻ ሰላም ነው። ሰላም ተለለ ደግሞ ምንም ነገር የለም። ዋናው ሰላም ነው ለሰው ልጅና ውሎም ለመግባትም ሆነ አላህም ጋር ለመገናኘት ሆነ ሰላም ይቀድማልና ፈጣሪ ረበል ዓለሚን
የአርሹል ጌታ እሱ ሰላምን ያምጣልን ለሀገራችን። ሀገራችንን በቃ ዘረኝነትን ያጥፋልን። በዘረኝነትና በብሔር ሽርኩቻን እሱ ያላቀን፣ አንድነትን ያምጣልን። አንድ ሆነን ትንሰራ ሀገራችን ያድጋል። በቃ ስደት ይቆማል ኢንሻአላህ ብዬ አስባለሁና እኔ በቃ በጣም ነው ደስ ያለኝ ሀገሬ እንደዚህ እኮ ነው ስላየኋት ማለት በአካልም አይቼዋለሁ። በጣም ተቀይሯል። ግን የበለጠ ደግሞ አሁን ላይ በጣም እየተፋጠነ ነው እና ፈጣሪ አንድነትን ይስጠን፣ እኩልነትን በቃ አንዱ ለአንዱ ታይሆን ነገር ላይ ወይንም ጦርነት ላይ ታይሆን ሽቅድድሙ ለውጥ ላይ አላህ ያድርግልን እላለሁ። እስቲ እናንተ የተሰማችሁን ኮሜንት ላይ ጻፉልኝ። እንደተለመደ የሀሊማ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ኸይር። አሰላሙ አለይኩም።